ሰላም የትንሿ ሲኒማ ቤተሰቦች እንዴት ቆይታችኋል? ዛሬም በሁለተኛው ቻናላችን በአሪፍ ፊልም ተመልሰናል። ፊልሙን እንደምትወዱትም ስለማልጠራጠር ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ በማድረግ ፊልማችንን እንጀምር። ይመቻችሁ። ፊልሙ ጁዲ የምትባለን አዛውንት እያሳየን ይጀምራል። በሌላኛው ክፍል ደግሞ የጁዲ የግል ነርስ የሆነችውን ግሬስን ያስተዋውቀናል። በመሃልም ጁዲ ክፍሏ ውስጥ ያለውን አሻንጉሊት ለማስተካከል ወንበር ላይ ወጥታ አስተካክላ በምትመለስበትም ጊዜ ጁዲ ከወንበሩ ላይ ወድቃ ራሷን ትስታለች። ግሬስም ይህንን በምትመለከትበትም ጊዜ በመደናገጥ ወደ ሆስፒታል ይዛ ትሄዳለች። ይህንን አስደንጋጭ ዜና ሰምተው የመጡት የጁዲ ልጆች የሆኑት ሜጋን እና ኖህ ስለ እናታቸው ጤና ዶክተሯን መጠየቅ ይጀምራሉ። ዶክተሯም እናታቸው የገጠማት በሽታ ስትሮክ እንደሆነና ንግግሯም ከዚህ በኋላ ሊመለስ እንደማይችል ትነግራቸዋለች። ዶክተሯም በነገረቻት ነገር ቤጋን መደናገጥ ትጀምራለች። ኖህ ግን በተቃራኒው እናቱ ያለችበትን ሁኔታ ቀለል አድርጎ ማሰብ ይጀምራል። ቤጋንና ኖህም እናታቸውን ከተመለከቱ በኋላ ወደ እናታቸው ቤት መሄድ ስላለባቸው መንገዳቸውን ይጀምራሉ። ወደ ቤትም ከደረሱ በኋላ ቤቱ እንዳልነበር ሆኖ ይጠብቃቸዋል። ቤጋንና ኖህም በመደናገጥ ምን እንደተፈጠረ ለማወቅ ማጣራት ይጀምራሉ። በሚፈሰውም ቧንቧ ምክንያት የኖህ የልጅነት ንብረቶች ተበላሽተው ስለነበር ኖህ መናደድ ይጀምራል። ቤጋንም በሌላኛው ክፍል ውስጥ የበሰበሰ ግድግዳ ትመለከታለች። በውስጡ ምን እንዳለ ለማወቅም ግድግዳውን መቅደድ ትጀምራለች። ግድግዳውም ሲከፈት ቤጋንና ኖህ ያልጠበቁትን ነገር ያያሉ። በግድግዳ ውስጥ የነበረውም የቆየ የሰው ሬሳ ነበር። ቤጋንና ኖህም ራሳቸውን ካረጋጉ በኋላ ምን ማድረግ እንዳለባቸው ማውራት ይጀምራሉ። ቤጋንም አስክሬኑ የለበሰው ልብስ የማን እንደሆነ እንደምታውቅ ለኖህ ትነግረዋለች። ልብሱም ከረጅም ዓመት በፊት የጠፋችውን የሰፈሩ ሰውም ሲፈልጋት የነበረችውን ፓቲ የምትባል ልጅ እንደነበረች ለወንድሟ ኖህ ትነግረዋለች። በ97 ዓመተ ምህረትም ፓቲ የጠፋች ሰሞን የቤጋንና የኖህ እናትና አባት ወደ አያታቸው ቤት እንደላኳቸው ታስታውሳለች። ከሳምንት በኋላ ሲመለሱ ምድር ቤት ያለው ግድግዳ ታድሶ እንደነበርም ታስታውሳለች። ቤጋንም ብዙ ካሰላሰለች በኋላ ፖሊስ ጠርተው ያለውን ነገር መናገር እንዳለባቸው ለወንድሟ ትነግረዋለች። ኖህ ግን ከ30 ዓመት በኋላ የቤተሰባቸውን ስም ላለማበላሸት ሲል ቤጋን ያመጣችውን ሀሳብ መቃወም ይጀምራል። ዳክ ከሚባለው ከፓቲ ዘመድ ውጪ የሚኖር ሰው ስለሌለ ለፖሊስ መናገሩ አስፈላጊ እንዳልሆነ ሊያሳምናት ሲሞክር፣ ቤጋን ግን በሀሳቡ ሳትስማማ ስለቀረች ኖህ ለምን ለፖሊሶች እንዳትናገር እንደሚፈልግ ለቤጋን ማስረዳት ይጀምራል። ኖህም ከቤተሰቡ ተለይቶ በሚኖርበት ከተማ የሚሰራውም ስራ ከፍተኛ ኪሳራ ስላመጣበት በዚህ ምክንያትም ብዙ ዕዳ ውስጥም ስለገባ ይህንንም ዕዳ ለመክፈል የእናቱ ውርስ እንደሚጠብቅ ለቤጋን ይነግራታል። ይህንን ነገር ለፖሊሶች ከተናገረች ግን የፓቲ ዘመዶች እንደማይለቋቸውና የእናታቸውንም ቤት ቢሆን ሊያሸጧቸው እንደሚችሉ ይነግራታል። ቤጋን ግን በነገሩ ባትስማማም ዝም ለማለት ትወስናለች። ከትንሽ ቆይታ በኋላም ሬሳውን እንዴት ማስወገድ እንዳለባቸው መነጋገር ይጀምራሉ። ከሌሊቱ 9 ሰዓት ላይ አስክሬኑን የፕላስቲክ ከረጢት ውስጥ ካስገቡ በኋላም በቤጋን መኪና ውስጥ በመጫን ራቅ ወዳለና ማንም ሊሄድበት ወደማይችለው ሐይቅ መንዳት ይጀምራሉ። ወደ ቦታውም ከደረሱ በኋላ አስክሬኑን ወደ ሐይቅ ውስጥ ይወረውሩታል። ይሄም ድርጊታቸው ስለተሳካ ከዚህ ቦታ ቶሎ መሄድ እንዳለባቸውና ይህንን ድርጊት ለማንም መናገር እንደሌለባት ኖህ ለቤጋን አስጠንቅቆ ይነግራታል። በማግስቱም ቤጋን ወደ መደበኛ ህይወቷ ተመልሳ ልጆቿንም ወደ ትምህርት ቤት አድርሳ በምትመለስበትም ጊዜ መኪናዋ ውስጥ ባለው ሬዲዮ አንድ አስደንጋጭ ነገር ትሰማለች። ሬሳውንም ወደ ጣሉበት ሐይቅ የተወሰኑ ተማሪዎች ሪሰርች ላይ ስለነበሩ ሬሳውን አግኝተው ለፖሊስ እንደጠቆሙ ዜናው መናገር ይጀምራል። ቤጋንም በመደናገጥ በፍጥነት ወደ ሆስፒታል ከሄደች በኋላም ለኖህ ስለሰማችው ዜና ትነግረዋለች። ኖህ ግን ፖሊሶቹ ያገኙት ሬሳ የሌላ ሰው ሊሆን እንደሚችል እየነገራት ባለበት ሰዓት ላይ እናታቸው የተኛችበት ክፍል ውስጥ መርማሪ ዘል የምትባል ፖሊስ ለእናታቸው ቃለ መጠይቅ እያደረገችላት እንደሆነ ይመለከታሉ። ወዲያውኑ የጁዲ የግል ነርስ የሆነችው ግሬስ ከዚህ በላይ ልትቀጥል እንደማትችል ነግራት መርማሪዋን እንድትወጣ ታረጋታለች። መርማሪዋም ከወጣች በኋላ ቤጋንና ኖህ ምን እየተፈጠረ እንዳለ ይጠይቋታል። መርማሪዋም ባገኙት ሬሳ ላይ ምርመራ እንዳደረጉና የሟቿ አስክሬን የፓቲ እንደሆነ ትነግራቸዋለች። እናታቸውም ጁዲ ከሟቿ ፓቲ ጋር የቅርብ ግንኙነት ስለነበራት ቃለ መጠይቁን ለማድረግ የመጣችው በዚህ ምክንያት እንደሆነ ነግራቸው እነሱ የሚያውቁት ነገር ካለ እንዲነግሯት ለቤጋን ስልክ ቁጥሯን ሰጥታት ትሄዳለች። ቤጋንና ኖህም እናታቸው ወደ ተኛችበት ክፍል በመግባት ለእናታቸው ስለ ፓቲ ሁሉንም ነገር እንዳወቁና እነሱ ሁኔታውን እያስተካከሉት እንደሆነ ነግሯት ስለዚህ ነገር ለማንም እንዳትናገር ያስጠነቅቋታል።
ቤጋንና ኖህም ያለውን መረጃ ለማጥፋት ተመልሰው ወደ እናታቸው ቤት ይሄዳሉ። እዛም ከደረሱ በኋላ እናታቸውን ለብዙ ዓመት ስትንከባከባት የነበረችው ነርስ ግሬስን በበረንዳው ላይ ስትዝናና ያገኟታል። ቤጋንም ግራ በመጋባት ምን እየሰራች እንደሆነ ትጠይቃታለች። ግሬስም ዘና በማለት እናታቸውን እየተንከባከበች በነበረችበት ከ30 ዓመት በፊት እናታቸው ፓቲን መግደሏን እንደነገረቻት ትነግራቸዋለች። ግሬስም ከዛ በመቀጠል ምድር ቤት የነበረውን ግድግዳ መቀደዱን ስላየች ሬሳውንም ከነሱ ውጭ ሊያወጣ የሚችል ሰው እንደሌለ ትናገራለች። ይህንን ሲሰማ የተደናገጠው ኖህም ከነሱ ምን እንደምትፈልግ ይጠይቃታል። ግሬስም አፏን ለመዝጊያ የሚሆን $20,000 እንደምትፈልግ ትነግራቸዋለች። ይህንንም እየሰማ ኖህ በአጋጣሚ የእናቱን ሰዓት ማድረጓን ይመለከታል። ግሬስም እናታቸው የሰጠቻት ስጦታ እንደሆነ ትነግራቸዋለች። ኖህም መጨቃጨቁ መፍትሄ እንደሌለው ስላወቀ ብሩ ለመስጠት ይስማማል። ነርሷ ከሄደችም በኋላ ቤጋን ገንዘቡን ከየት ማምጣት እንዳለባት መጨነቅ ትጀምራለች። በመሃልም አንድ መፍትሄ ታገኛለች። ለልጆቿ ለኮሌጅ የሚሆናቸውን ብር ታጠራቅም ስለነበር ከሱ ላይ ለመስጠት ትወስናለች። ነገር ግን ኖህ ነርሷ ቢከፈላትም ዝም እንደማትል ስለሚያውቅ ሌላ መንገድ መፈለግ እንዳለባቸው ይነግራታል። ኖህም አስፈሪውን ያጎታቸውን ልጅ ቦዲን ግሬስን እንዲያስፈራራት እንደሚፈልግና ለእሷ የሚከፈለውንም ክፍያ ለሱ ከፍሎ ቀላል ሰዎች እንዳልሆኑ ሊያሳውቃት እንደሚችሉ ለቤጋን ሀሳብ ያቀርብላታል። በሐሳቡም ከተስማሙ በኋላ ኖህ ያጎቱ ልጅ ለማግኘት ይሄዳል። ሰላምታም ከተለዋወጡ በኋላም የጁዲ ነርስ ከሷ እየሰረቀች እንደቆየችና ይባስ ብሎ ከ30 ዓመት በፊት ስለተደረገው ግድያ በሐሰት ልትመሰክርባቸውና ቤተሰቡንም በዚህ ምክንያት እያስፈራራች መሆኑን ለቦዲ ነግረዋል። ቦዲ ግን ነርሷ ማስረጃ ስለሌላት ችላ እንዲሏት ይነግረዋል። ኖህን ግን ስላልተረዳው ቦዲን ለማስማማት ሌላ መንገድ ይፈልጋል። በዚህ ምክንያትም አክስቱ ልትሞት እንደምትችል ሲነግረው ምንም አማራጭ የሌለው ቦዲ በስተመጨረሻም በሀሳቡ ይስማማል። በማግስቱም ወደ ተቀጣጠሩበት ቦታ ላይ ቤጋንና ኖህ ይደርሳሉ። ቦዲን በድንገት ይመጣል። ሀሳባቸውንም ቀይረው የተወሰነ ገንዘብ ሊሰጧት እንደሆነ እየነገረችው ባለበት ሰዓት ላይም ግሬስ ወደ ቀጠረቻቸው ምግብ ቤት እንደደረሰች ይመለከታሉ። ኖህም አብሮት ሊሄድ ሲል ቦዲ እሱ ብቻውን እንደሚጨርሰው ነግሮት ገንዘቡን ይዞ ወደ ምግብ ቤቱ ይገባል። ቦዲና ግሬስም ሲገናኙ ቤጋንና ኖህ እንደቀጠሩት ስታቅ ቦዲ ላይ ማላገጥ ትጀምራለች። ቦዲም በድንገት አይኖቹን ወደ እጇ ላይ ሲያደርግ የለበሰችው ሰዓት የአክስቱ መሆኑን ይመለከታል። በዚህም ንዴቱ መቆጣጠር ስላልቻለ አክስቱ ላይ አንድ ነገር ቢደርስ እንደሚገላት ነግሯት ስጣት የተባለውንም ገንዘብ ቢሆን ሳይሰጣት ይዞት ይሄዳል። ቦዲም ከምግብ ቤቱ ከወጣ በኋላም ቤጋንና ኖህ መደናገጥ ይጀምራሉ። ቦዲም አጠገባቸው ከደረሰ በኋላም እንደሱ አይነት ሰው በጥቂት ብር እንደማትረካና ካሁን በኋላም ልታስቸግራቸው እንደማትችል እየነገራቸው እያለም ግሬስ መኪናዋን በፍጥነት አስነስታ ስትሄድ ይመለከታሉ። ቤጋንም በመደናገጥ ወደ ፖሊስ መሄዱ አይቀርም በማለት መጨነቅ ትጀምራለች። በሌላ በኩል ደግሞ የመርማሪ ዘል ባልደረባ ፓቲ የሞተችው ከረጅም ዓመት በፊት ቢሆንም ውሃ ውስጥ የተጣለችው በቅርቡ እንደሆነ ይነግራታል። አመሻሽ ላይም ኖህ ብቻውን ተቀምጦ መጽሐፍ እያነበበ እያለ የበሩ ደውል ያለማቋረጥ መጥራት ይጀምራል። ኖህም በመደናገጥ ወደ በሩ በሚመለከትበትም ጊዜ ተገላግለናታል ያሏትን ግሬስ ከግዙፍ ሰው ጋር መምጣቷን ይመለከታል። ኖህም ግሬስ እዚህ እንዳለች የሚያሳውቅ መልእክትን ለእህቱ በፍጥነት ይልክላታል። ቤጋንም በዛ ሰዓት ልብሶቿን ኦንላይን እየሸጠች ነበር። አማራጭ የሌለውም ኖህ በሩን ከፍቶ ካስገባቸው በኋላ ግሬስ በፍጥነት የኖህን ስልክ ነጥቃ ቶሎ እንድትመጣና የምትቆይ ከሆነ ፖሊሶቹን እንደምትጠራ የሚያሳይ መልእክትን ለቤጋን ትልክላታለች። ቤጋንም ኦንላይን ላይ ስራዋን እየሰራች ስለነበር መልእክቱን ያየችው ስራዋን በመተው ለባለቤቷ በፍጥነት ወደ ሆስፒታል መሄድ እንዳለባት ዋሽታ ከተናገረች በኋላም መንገዷን ትጀምራለች። ቤጋንም በመቆይቷ ግሬስ ፖሊሶቹን ጠርታ ስለነበር ቤጋንም ወደ ቤቱ ከደረሰች በኋላ ብዙም ሳይቆይ ፖሊሶቹ በሩን ማንኳኳት ይጀምራሉ። ቤጋንም በሩ ስከፍትላቸው ፖሊሱ ጥቆማ ደርሶት እንደመጣ ይነግራታል። ኖህም ወዲያውኑ በመምጣት ጥቆማውን እሱ እንዳደረገውና በስተትም እንደሆነ ይነግረዋል። ፖሊሱም የሆነ ነገር እንዳለ በመጠራጠር ወደ ቤት ውስጥ ይገባል። ፖሊሱም ቤት ውስጥ ያሉት ሰዎች ማን እንደሆኑ ሲጠይቀው ኖህም ጓደኞቹ እንደሆኑ ይነግረዋል። ፖሊሱ ምንም አይነት ነገር ስላላገኘ ተሰናብቷቸው ይሄዳል። ግሬስም በንጋታው ብሩን እንዲያቀብሏት ከተናገረች በኋላም እንደባለፈው አይነት ስህተት ቢሰሩ ለመጨረሻ ጊዜ
ለፖሊሶች እንደምትናገር ከነገረቻቸው በኋላም ከቤቱ ትወጣለች። በቀጣይ ቀንም ወደ ተቀጣጠሩበት ቦታ ከደረሱ በኋላም ግሬስ ከዚህ ውጪ ሌላ ገንዘብ እንደምትፈልግ ትነግራቸዋለች። ይህንን ስትሰማ በነገሩ በጣም የተሰላቸችው ቤጋንም ከፈለገች ለፖሊሶች መናገር እንደምትችል ትነግራታለች። በዚህ መሃልም ግሬስ በቤጋን መልስ ስለተናደደች ቤጋንም መስደብ ትጀምራለች። ቤጋንም ንዴት ውስጥ ስለነበረች መደባደብ ይጀምራሉ። ሾንም ሲያገላግላቸው ቤጋንን ይዟት ስለነበር ቤጋንም ራሷን ለማስለቀቅ በምትከላከልበትም ጊዜ የሾንን የተጎዳ እግር መታው ሾን ድንጋይ ላይ ይወርቃል። ሾንም ከፍተኛ ደም እየፈሰሰው ስለሆነ ወደ ሆስፒታል ሊወስዱት ቢስማሙም ኖ በድንገት አባታቸው ቤት ያገኘውን ሽጉጥ በማውጣት ሾ ላይ ይተኩስበታል። ግሬስም በነገሩ ተደናግጣ ሮጣ ለማምለጥ ብትሞክርም ኖ ጀርባዋ ላይ በጥይት ደብድቦ ወደ ውሃ ውስጥ ይወረውራታል። ቤጋንና ኖህም ከዛ ቦታ በፍጥነት መሄድ ይጀምራሉ። ወደ ቤታቸውም ከደረሱ በኋላ ኖ ጠበቃውን ጠርቶ የተፈጠረውን ነገር መናዘዝ እንደሚፈልግ ይነግራታል። ቤጋን ግን የተፈጠረውን ነገር እንዲረሳና ለማንም እንዳይናገር ከነገረችው በኋላም ኖህ ወደ ቤቱ ይገባል። በንጋታውን ፖሊሶች ወንጀል ወደ ተፈጸመበት ቦታ ከደረሱ በኋላም የሾንን አስክሬን ያገኙታል። በውሃ ውስጥም ተጨማሪ ምርመራ በሚያደርጉበትም ጊዜ የግሬስን አስክሬንም ያገኙታል። መርማሪ ዘልም ግሬስን ታውቃት ስለነበር ቤጋንና ኖህን ለጥያቄ ትጠራቸዋለች። መርማሪ ዘልም ወደ ከተማው ከመጡ በኋላ 3 አስክሬን መገኘቱን እንዲሁም 3ቱም አስክሬን ከነሱ ጋር የሚያገናኘው ነገር እንዳለ ተነግራቸዋለች። ቤጋንና ኖህም ከዚህ ጋር ምንም የሚያገናኛቸው ነገር እንደሌለ በመናገር መርማሪዋን ተሰናብቷት ይሄዳሉ። አመሻሽ ላይም በቤጋን ቤት ለራት በተቀመጡበትም ጊዜ ቦዲ በድንገት ይመጣል። እየተመገቡም እያለ ስለ ግሬስ ሞት መናገር ይጀምራል። ነገር ግን በቀልድ መልኩ እያወራ ስለነበር ቤጋንና ኖህ መረጋጋት ይጀምራሉ። በማግስቱም ቤጋንና ኖህ ቦዲ ማታ ባወራው ነገር መወያየት ይጀምራሉ። ኖህ ግን ነርሷ መግደሉን ሊያቅ እንደሚችል ይነግራታል። ቤጋን ግን ነገሩን ማሰላሰሉን ትቶ ከተፈጠረው ነገርም ራሱን እንዲያርቅ ትነግረዋለች። ነገር ግን ኖህ በፈጸማቸው ወንጀሎች በቅዠት ይሰቃይ ስለጀመረ ራሱን ለማረጋጋት አደንዛዥ እጾችን መጠቀም ይጀምራል። በቀጣይ ቀንም ቤጋንና ኖህ ወደ ቦዲ ቤት ይሄዳሉ። እዛም ሲደርሱ እሱን ለመጠየቅ እንደመጡ በመናገር ወደ ቤቱ ይገባሉ። ቤቱን በጣም ቆሾ ስለነበር ቦዲ ኖህን ወደ አንድ ክፍል ይዞት ይገባል። በክፍል ውስጥም ብዙ አይነት መሳሪያዎች ስለነበሩ ግድግዳው ላይ ካሉት መሳሪያዎች አንዱን እንዲመርጥና እንዲፋለመው ለኖህ ጥያቄ ያቀርብለታል። ኖህም ነገሩ የልጅ ጨዋታ ቢሆንም በሀሳቡ ተስማምቶ መፋለም ይጀምራሉ። ከቆይታዎች በኋላም ቦዲ የበላይነቱን ከያዘ በኋላ ኖህን በቀልድ መልኩ ማስፈራራት ይጀምራል። ኖህም በድንገት ሲጮህ ቤጋን ወንድሟን እየጎዳው መስሏት ሽጉጡን አውጥታ ትደቅንበታለች። ኖህም ወደ እህቱ ከተጠጋ በኋላም ሁኔታው የእውነት እንደሆነ ዋሽቶ በመናገር እንድትተኩስ ይነግራታል። ቦዲም ያጎቶቹ ልጆች እንደሚተኩሱበት እርግጠኛ ስለሆነ ከክፍል ውስጥ ሮጦ ያመልጣል። ኖህም ቦዲን ለመፈለግ ሲመጣ ቦዲም በተራው ቀስት ታጥቆ ኖህን ማሳደድ ይጀምራል። ቦዲም ሁሉም ቤተሰብ እንደሆኑና ለፖሊሶችም አሳልፎ እንደማይሰጣቸው እየተናገረ ባለበት ሰዓት ላይም ቤጋን ከጀርባው መታ በሽጉጥ ትመታዋለች። ኖህም ወዲያውኑ እጁ ላይ ባለው ስለት ቦዲን ከጀርባው ይወገዋል። ቦዲም መቋቋም ስላልቻለ መሬት ላይ ይወድቃል። ኖህም ወዲያውኑ መሞቱን ለማረጋገጥ ወደሱ ሲጠጋ ቦዲ ኖህን እጁን ይወገዋል። ቤጋንም ወዲያውኑ ቦዲ ላይ በመተኮስ እስከ መጨረሻው ትገላግለዋለች። ወዲያውኑ የተጎዳውን የኖህን እጅ ካከመችለት በኋላም የቦዲን ሬሳ ትተው መሄድ እንደሌለባቸው ስላወቁ በአቅራቢያው ወደሚገኘው የውሃ ጉድጓድ ውስጥ ይጨምሩታል። በቀጣይ ቀንም ቤጋን ወደ እናቷ ጋር በመሄድ ፓቲን ለምን እንደገደለቻት ትጠይቃታለች። ጁዲን በደከማ አንደበቷ ከአባታቸው ጋር ሌላ ግንኙነት ጀምራ እንደነበር እየነገረቻት በነበረበት ጊዜ መርማሪዋ ፖሊስ ትመጣለች። መርማሪዋም በፓቲ ሬሳ ላይ በተገኘው ሰዓት የእናታቸውና የአባታቸው ስም እንደተገኘ በመናገር እናታቸው ጁዲን ለማናገር እንደምትፈልግ ትነግራታለች። እናታቸውን መናዘዝ ጀምራ ስለነበር ቤጋን ቶሎ ብላ በመግባት ምንም ነገር እንዳትናዘዝ ከነገረቻት በኋላ መርማሪዋ ፖሊስ ትገባለች። ጁዲን መናገር እንደማይችል ሰው ዝም ትላለች። መርማሪዋም ዘል ዝም እንድትል እንደተነገራት ስለገባት ቤጋንን እንደዚህ አይነት ወንጀል ሌላ ዓመታትንም ቢፈጅም አንድ ቀን እነሱ በሚሰሩት ስህተትም ሊጋለጡ እንደሚችሉ ነግራቸው ከክፍሉ ትወጣለች።
ከቆይታም በኋላ ቤጋን ወደ እናቷ ቤት ስትመለስ ኑህን ከፓቲ ዘመድ ጋር ጌም ሲጫወት ታገኘዋለች። ኑህም ያደረገውን ነገር በመጸጸቱ ሁሉንም ነገር እንደነገረው ይነግራታል። የፓቲ ዘመድም ዳግ ያደረጉትንም ነገር ለማንም እንደማይናገር ይነግራቸዋል። ቤጋንም በዛ ሰዓት በጣም ተናዳ ስለነበር ምስክርም ላለማስቀረት ስለፈለገች የፓቲ ዘመድ የሆነውን ዳግን ከጀርባ በመምታት ትገለዋለች። ኑህም እህቱ ባደረገችው ነገር ስለተደናገጠ ወደ መጣበት ከተማ መመለስ እንደሚፈልግ እየጮኸ ይናገራል። ቤጋንም ሁለቱም ከሰሩት ወንጀል አንጻር የትም እንደማይሄድ ከነገረችው በኋላም ሬሳውንም በፕላስቲክ በመጠቅለል የፓቲ ሬሳ ወደ ነበረበት ግድግዳ ውስጥ ይጨምሩታል። ከዚህ በኋላም ቤቱ እንደማይሸጥ ስላወቁ ኑህ እናቱን በዚህ ቤት እየተንከባከበ መኖር ይጀምራል። ቤጋንም ምንም እንዳልተፈጠረ በማስመሰል ህይወቷን እየቀጠለች እያሳየን ፊልማችን እዚህ ላይ ይጠናቀቃል። ፊልሙን እንደወደዳችሁት አልጠራጠርም። በሌላ ፊልም እስከምንገናኝ ይመቻችሁ።